በሙፍቲ ሞትና ቀብር የተነሳ አወዛጋቢ ነገሮች እየወጡ ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ እህቶች፣ ወንድሞች ኢትዮጵያን አገር ውስጥም ያላችሁ ውጭም ያላችሁ ሁላችሁም ባላችሁበት የአላህ ሰላምና እዝነት አይለያችሁ እያልኩኝ ዛሬ ትንሽ ወደ እናንተ አንድ አወዛጋቢ ወሬዎች ሹክ ልላችሁ ነው። እንግዲህ እንደሚታወቀው ሀጂ ኡመር እንድሪስ የበፊቱ የመጅልስ አመራር መሆናቸው ሁላችንም እናውቃለን። ታዲያ ስልጣን በነበራቸው ጊዜ ለሙስሊሙ ማህበረሰብ አልጠቀሙም፣ አልሰሩም። እንዲሁም አህባሽን ሀሳብ ነው የሚያራምዱት የሚል ወቀሳ ይቀርብባቸው ነበር። በመሆኑም ለውጡ ከመጣ ጊዜ እሳቸው እንደምንም ከስልጣናቸው እንዲወርዱ ተደርገዋል። ያንንም ስልጣን አልለቅም ብለው በስንት ጉድ ነው የተነሱት ማለት ነው። ታዲያ ዛሬ አላህ አጀላቸው ደርሶ ወደማይቀረው አኼራ ሂደዋል። በዚህን ሰዓት ግን ሰዎች ለሶስት ጎራ ተከፍለው እየተወዛገቡ ህዝቡንም እያወዛገቡት ነው። በአንዱ ጎራ እንኳንም ሞቱ የሚል፣ በሁለተኛው ደግሞ ቀብራቸው እሳቸው ያሉበት ቦታ ነው የቀበርነው፣ ለብቻ ቀብራቸው መሆን አለበት፣ በዛ ቦታ ቀብረናቸዋል የሚል፣ በሶስተኛ ደግሞ እኛ ሙፍቲ በነበሩ ሰዓት ቢበድሉንም ቢያጠፉም አላህ ይቅር እንዲላቸው አላህን በዱዓችን እንማጸናለን እንጂ እንኳንም ሞቱ እንኳንም ሄዱ አንልም። አላህ ሂዳያ ሰጥቷቸው ሄደው በነበር ጥሩ ነበር። አሁንም ከሄዱ አላህ ከወሰዳቸው አላህ መሐሪ ነውና ሊምራቸው ይችላል በሚል ነው። ታዲያ በጣም አወዛጋቢው ደግሞ በጣም ትልቁ ህዝቡን መነጋገሪያ ያደረገው ቀብራቸው በቤታቸው አካባቢ መሆኑ ነው። ይሄ ግን ለሽርክ ይወስዳል። ቀብራቸው ለብቻ መሆኑ ሰዎችን ወደ ሽርክ ይጣራል የሚሉ ሰዎች በጣም ብዙ ናቸው። እውነት ቀብራቸው ለብቻ መሆኑ እንዲሁም ከሌላው ጎልቶ የሚታይ ከሆነ እኔም የዛው ሀሳብ አራምዳለሁ። ቀብራቸው ለብቻ ወይም ደግሞ በቤታቸው አካባቢ ወይም በሚያቀሩበት መስጊድ አካባቢ መሆን አልነበረበትም። እኔ የእነሱን ሀሳብ እደግፋለሁ። እናንተስ ምን ትላላችሁ? ሰፋ ባለ ጊዜ ኢንሻአላህ ነገ ይዤላችሁ እመጣለሁ። ሀሳብ አስተያየታችሁን ግን ኮሜንት ላይ አስቀምጡልኝ እባካችሁ። እናንተንም ሀሳብ ኮሜንት ላይ በመግለጽ በጽሁፍ አስቀምጡ። ቻናሉን ግን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም አለይኩም ወራህመቱላሂ ወበረካቱ።